ተረጋጋና አዳምጥ ከማንንም የተሻልከነ ስትባል ስለምትበላና ስለምትጠጣ አይደለም ቀኝና ግራዎችን ስለምታይ ዋላና ፊቶችን ስለምታይ ነው የተረጋጋ ሰው ደግሞ በለው ግደለው እንዳትለቀው ተዘጋጅለት አንገቱን ቁረጠው አይልም ያለችን አንድ ሀገር ናት እቺ ነገር የመጠበቅ የሁላችንም ኃላፊነት ነው እኔ ለኮስኩት ክብሪት ብዙዎችን ያቀጣጥላል የተቀጣጠሉ ሀገሮችን ብዙዎችን አይተናል የሚዲያ ጩኸቶች የምናያቸው ሁኔታዎች እጅግ በጣም ያቆስላሉ አንድን ቤት ለማቀጣጠል አንድን ህንጻ ለማጥፋት አንድ ክብሪት ይፈልጋል ያ ክብሪት ደግሞ አንድ ሰው ያ ሰው ደግሞ ምላሱን ካልያዘ ችግሮች ሲከሰቱ ቀኝና ግራ ካላየ የፊትና የኋላውን ካላየ የትኛውን እስላም ለመግደል ነው የትኛውን ክርስቲያን ለመግደል ነው በመግደል እስልምና ማጥፋት አይቻልም በመግደል ክርስቲያንን ማጥፋት አይቻልም ወጣ ያሉ ሰዎች ምን ጊዜም ይገኛሉ የነዚህ ሰዎች ዓላማ ደግሞ ላለማሳካት ተረጋግቶ ሂደቶችን ማየት ያስፈልጋል የጠፉ ሀገሮችን አይተናል እጅግ በጣም እናት ከልጅ የተለየችበት ልጅ ከናት የተበተነበት ትዳር ዜሮ የሆነበት ልማት የጠፋበት አለን የሚሉት ያገራችን መኩሪያቸው ካፒታላቸው ድቅቅ ያለበት ይሄን ተመኝተን ነው የሌሎችን ዓላማ በሞባይል ስለተጫወ ሐቅ ያዙ ብለን ሳይሆን መናገር ያለብን እውነት ነው እውነት አይደለም ይሄን ነገር ለማረጋጋት ምን ይተበቅብኛል እጅግ በጣም ደግሞ የሚያሳዝነው የሃይማኖት አባት ነን የሚሉ ሰዎች ካባ ለብሰው ጭንቅላታቸው ላይ ጠምጥመው ግደለው ስቀለው ተዘጋጅለት ፍጀው ካለ ታች ያለው ምንመና ምንስ ቢል ምን ተሳሰራል በየጊዜው አስከፊ ነገሮች ልትሰማ ትችላል ግን ሞባይል ላይ ተስሜታ የሆነ የምትወስዳቸው እርምጃዎች በሰማይም በምድርም ዋጋ ያስከፍለዋል ያንተ ትልቅነት መገለጫ በቀኝም በግራም ከፊትም ከኋላም ምንድነው የጉዳይ ምንድነው ትርፉ እያልክ መመዘን እንጂ ማይክሮፎን ይዘን በጨውን ቁጥር እቺን አንድ ያለችን ሀገር እንዳናጠፋ መልእክቴን ለማስተላለፍ ነው اللهم انت السلام ومنك السلام تباركت يا ذا